እደግመዋለሁ የቅዱሳን ጸሎት አይጠቅመኝም በማለት እንኳን ብርቱ ኃጢአተኛ ደፍሬ ነው የምናገረው። በቅቻለሁ በማለት አለመብቃትን የተመሰከረው ጳውሎስ እንኳን የምእመናን ጸሎት ከጠቀመው አንተ አይጠቅመኝም የምትለው እመነኝ ከመንፈስ ቅዱስ ስላልሆንክ ስሜታዊ ሆኜ አይደለም። የእግዚአብሔር ቃል አለኝ። እንዲህ ይላል የእግዚአብሔር ቃል ለፊልጵስዩስ ቅዱስ ጳውሎስ ጽፍላቸው በጸሎታችሁና በኢየሱስ ክርስቶስ መንፈስ መሰጠት ለመዳኔ እንዲሆንልኝ ያውቃለሁ ይላል። ጸሎታችሁ እንኳን ለመዳኔ ይጠቅመኛል ይላል። ማናንተ ማይጠቅም የተክለ ሃይማኖት ጸሎት ማይጠቅም ማናንተ አንተ የተክለ ሃይማኖት ጸሎት ማይጠቅም ከሆነ አንተ ክርስቶሳዊ አይደለም። የምእመናን ጸሎት ይጠቅመኛል እንዴ አስፈልገኝ ማለት እንኳን እንዴት ያሳፍራል! እንዴት ያሳፍራል! ከዚህ የበለጠ ውርደት አለ? እንኳን እኛ ደካሞች ለቅዱስ ገብርኤል እንኳን ቅዱስ ሚካኤል አስፈልጎታል። ደግሞ ለቅዱስ ገብርኤል እንኳን ቅዱስ ሚካኤል አስፈልጎታል። የፋርስ አለቃ ሰይጣንን ነው የፋርስ አለቃ የሚለው ለዳንኤል በሮ ሲሄድ ቅዱስ ገብርኤል ተቋቋመኝ ይላል። ሰራዊቱን ሰብስቦ ቅዱስ ገብርኤል ጋር ትንቅንቅ ጀመረ። እዛስ ካለቃችሁ ከሚካኤል በቀር የሚያጸናኝ የለም አለ። ለቅዱስ ገብርኤል እንኳን ቅዱስ ሚካኤል አስፈልጎታል። ማን አንተ ሚካኤል አስፈልገኝ የምትል አንዳንዶች ሰምተናቸው ነበር። ልባችን ያዘን ወዳችን እየተቃጠለ እግዚአብሔር ይመልስልን። የሆነ መዝሙር ያጅቡ ገባ ሰምቼ ነው አልነበርኩም። የት ነበር ግን ሲንጊዝ ነሰሰርሊ ቢሊቪንግ የሚለው የ11ኛ ክፍል ቴክስት ነው። የግድ መኖር የለብኝም ለማለት ነው። አላነበባችሁት? ማየት የግድ ማመን ነው የሚል ሳይንስ ነው። መከራ እያበለ ደግሞ ተውታሏችሁ መከራ እንዳታብሉኝ ሳይንስ አስተው ተከብሎ በደረቅ ካለፍኩ በያሪቆ ቅጥር ይገቡና መዝሙር አጅብ ተብሎ ተጠርቷል። አሁን ከኛ ቤት ወጥቷል እና አንደኛው መዝሙሩ ምን ነበር? ስለ ቅዱስ ሚካኤል ክብር የሚናኝና ቅዱስ ሚካኤል የሚያመሰግን በጎ ለሚያደርጉ ምስጋናና ክብር ይገባል አይደል? መጽሐፍ ቅዱስ እርስ በርሳቸው ሲሞጋገሱና ሲመሰጋገኑ ይኖሩና ሚካኤል ጋርና ቅዱስ ገብርኤል ጋር ሲደርሱ ፖዝ የሚያደርጋቸው ምን እንደሆነ እናንተ ምሩ። ከዛስ አይ እኔ ስለ ሚካኤል አልዘምርም። ያኛው ዋናው መዝሙር የሚወጣው አረ እንዳይቀስፍ ይለዋል። ነገረውን ይቀስፈዋለሁ ጉልበቴ አንተነ ማሸነፊያ ፈገግለ መሰኘት ኮሜዲ አጥቼ ሐዘን ነው ይሄ። አንተ ትቀስፈዋለህ ዮርዳኖስ ማዶ ለዚህ ድፍረት ተፋሳሩ ይሄ እኮ ህመም ነው፣ የምድራችን ህመም እኮ አስፈልጉኝ አልተግም ባመሰ ሚካኤል ያዘለት ገብርኤል በረረ። በኋላ አሳያቸዋል። እንደሱ ነው የሚለው ትንቢተ ዳንኤል ምዕራፍ 10 ነው። ቅዱስ ገብርኤል ካስፈለገ እንደውም ሊቁ ቅዱስ ዮሐንስ አፈወርቅ ስለ ክህነት አንስቶ ምን እንደሚል ታውቃላችሁ? እነ ዳታንና እነ አቤሮን እኮ ይላል የማይገባቸውን ክህነት ተመኝተው እኮ ነው ምድር ተሰንጥቃ ያወጣቻቸው ይላል። በዚህ ዘመን ክህነት አያስፈልግም የሚሉት ከዳታንና ከአቤሮን የባሱ ናቸው። እነዛ ተመኝተው ነው፣ እነዚህ ደግሞ ጭራሽ አያስፈልግም ብለው ነው ይላል። እንዴት ያለ ሞት ነው ይላል። መልአክን አያስፈልገኝም ማለት እንዴት ያለ ሞት! እዩ በጣም የሚደንቃችሁን ቃል ልንገራችሁ። ዙሪያዋን እስክኮተኩትላት ፋንድያ እስካፈስላት አይደል የሚለው አይደል ያለው? ዙሪያዋን ሊሰፍር የሚችል ማን ነው ካላችሁ እግዚአብሔርን በሚፈሩ ሰዎች ዙሪያ ደግሞ አለ። ዛሬ ምናልባት መስማት እግዚአብሔርን በሚፈሩ ሰዎች ዙሪያ የእግዚአብሔር መልአክ ምን ይላል? በዙሪያችን ይሰፍራል። አየ ዙሪያዋን እስክኮተኩትላት ወገኖቼ የእግዚአብሔር መልአክ በሞቴችን ቃል ሰው የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል። ስንት መልአክ? የእግዚአብሔር መልአክ እኮ ነው የሚለው። የእግዚአብሔር መላእክት አይደለም የሚለው። የእግዚአብሔር ምን? ስንት መልአክ?
መልአኩ አንድ ነው። ከዛስ እግዚአብሔርን በሚፈሩ ሰዎች ዙሪያ አንዱ መልአክ ይበቃናል ለኛ። ወቦ እለ ያጸልሉ በአክናፊሆሙ አሐተ ሀገረ ይላል። በአንድ ክንፋቸው አንድ ሀገር የሚያለብሱ መላእክት አሉ ይላል ኤጲፋንዮስ ዘቆጵሮስ። አንድ መልአክ ይበቃል፣ ከሺህ አንድ ይበቃል ያልኳችሁ አንድ መልአክ ይበቃል። እኛ ብንመለሳል ቅዱስ ሚካኤል ይበቃል። ዙሪያውን ይሰፍራል፣ ዙሪያውን ይሰፍራል፣ ዙሪያውን ይሰፍራል፣ ዙሪያውን ይሰፍራል። ስለዚህ እዩ አድነው ቢለው ስጋው እንደ ሕፃን ስጋ ይለመልማል። አያችሁ ቅጥሩን ይነካለታል። አድነው ብሎ ይለምንለታል። ከዛስ ተዋት፣ በዚህች ዓመት ደግሞ ተዋት አድናት ብለው ለመነለት። ቁረጣ ሲለው በወገኖቼ አስተውሉ። አንተ ምን አገባህ ቁረጥ ስትባል መቁረጥ ነው ስራ ያለው መሰላችሁ? አላለው። እግዚአብሔር እንደዚህ አይደለም አላለው። አንዳንድ ሰዎች ይህን ቃል ስናነሱ እና ታዲያ መልአኩ ከጌታዋ በላይ ለበለሲቱ ለሰው ልጆች መልአኩ ከእግዚአብሔር በላይ ራራላት ልትሉን ነው ብለው ሞጋች የሚመስል ጥያቄ ያቀርቡልናል። እኛም እንላቸዋለን የራራላትማ ባለቤቱ እግዚአብሔር ነው። እውነት አሰብ አንደኛ የሚለምን ማስቀመጡ ራሱ ፍቅሩ ነው። እየሰማችሁኝ ነው?